አንድ ሰው ኢንቫይት ስላደረጋችሁ ብቻ ለእናንተ $1 የሚከፍላችሁን በጣም ገራሚ የሆነ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። ከዛ በተጨማሪ ደግሞ በጣም ቀላል የሆኑትን ድራግ ኤንድ ድሮፕ እያደረጋችሁ የምትጫወቱትን እንደዚህ መሳይ ጌሞችን ስትጫወቱ ለእናንተ ዶላር የሚሰጣቸውን ትክክለኛውን አፕሊኬሽን እኔ በራሴ ዊዝድሮ አድርጌ ያየሁትን ትክክለኛውን አፕሊኬሽን ዛሬ ይዤላችሁ መጥቻለሁ። ጋይስ ይህን ቪዲዮ እንግዲህ እስከ መጨረሻው ተከታተሉና በጣም ትሰሩበታላችሁ ማለት ነው። ሰዎችን ኢንቫይት በማድረግ ጌሞችን በመጫወት ላይቭ በመግባት በሶስቱ ነገሮች ትሰራላችሁ ማለት ነው። ስለዚህ በዚህ ቪዲዮ የምናየው እንግዲህ መጀመሪያ እንዴት አድርጋችሁ ሬጂስተር እንደምታደርጉ አሳያችኋለሁ ማለት ነው። ከዛ ቀጥሎ ደግሞ እዛ ውስጥ ያሉትን ታስኮችን እንዴት አድርጋችሁ እንደምትሰሩ ጌሞችን ደግሞ እንዴት አድርጋችሁ እንደምትጫወቱ አሳያችኋለሁ። ኢንቫይት ማድረግ ያው ኮፒ አድርጎ ለሰው መላክ ስለሆነ ብዙም አይከብዳችሁም። እሱንም ጭምር አሳያችኋለሁ ማለት ነው። መጨረሻ ላይ ደግሞ እንዴት አድርጋችሁ ነው የሰራችሁትን ዶላር ዊዝድሮው ማድረግ የምትችሉት የሚለውን እሱን ማሳያችኋለሁ። ይሄን ቪዲዮ ላይክ እና እንዲሁም ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑላችኋለሁ ማለት ነው። ወደ ቪዲዮ እንሄዳለን። ሊንኩን ቴሌግራም ላይ እልክላችኋለሁ ማለት ነው። አሊያ ደግሞ እዚህ መጀመሪያው ኮሜንት ላይ የቴሌግራም ሊንክን ታገኙታላችሁ። እሱን ክሊክ አድርጋችሁ ስትገቡ እንግዲህ እዚች ጋር እንደምታዩት ማለት ነው 100% የተረጋገጠ የሚከፍል ብሎ አለላችሁ ማለት ነው። እሱን አንድ እንግዲህ ክሊክ ታደርጋላችሁ ማለት ነው። ክሊክ ስታደርጉ ወደዚህ ኢንተርፌስ ይወስዳችኋል። ዳውንሎድ ነው የሚለውን ክሊክ ስታደርጉ እንግዲህ ወደ ፕሌይ ስቶር ሪዳይሬክት አድርጎ ይወስዳችኋል ማለት ነው። ከዚች ጋር እንግዲህ እንደምትመለከቱት እኔ ኢንስታል ስላደረኩት ኦፕን ብሎ መጥቶልኛል ማለት ነው። ለእናንተ ግን ኢንስታል የሚል ስለሚመጣላችሁ ኢንስታል ታደርጉታላችሁ። ኢንስታል ካደረጋችሁት በኋላ እንግዲህ ዳይሬክትሊ ኦፕን ነው የምትሉት ማለት ነው። ኦፕን ስትሉ እንግዲህ ወደዚህ ኢንተርፌስ ወደ ኖርማሉ አፕሊኬሽን ኢንተርፌስ ይወስዳችኋል። ከዚች ጋር እንደምትመለከቱት ሎጊን ማድረጊያ መንገዶች በጣም ብዙዎች ናቸው። አንደኛው ዳይሬክትሊ ምንም ኢሜል ሳትጠቀሙ መክፈት ትችላላችሁ ስታርት ብላችሁ ማለት ነው። ሁለተኛው ደግሞ በጎግል መክፈት ትችላላችሁ፣ በኢሜል በስልክ ቁጥርም መክፈት ትችላላችሁ ማለት ነው። ስለዚህ እኔ የምመክራችሁ ግን በጎግል ስለሆነ የጎግል ምልክቷን አንዴ ክሊክ ታደርጋላችሁ። ክሊክ ስታደርጉ እንግዲህ ኢሜላችሁን እዚች ጋር እንድትመርጡ ይጠይቃችኋል ማለት ነው። ኢሜልን እኔ ብለር አድርጌዋለሁ ማለት ነው። የራሴን ኢሜል አሁን ለምሳሌ ከዚች ጋር መርጬለታለሁ። ጄንደር እንድመርጥ አሁን እዚች ጋር ይጠይቀኛል ማለት ነው። ትሉታላችሁ ማለት ነው። ትክክለኛውን ጄንደርን እዚህ ጋር ትሞሉላታላችሁ። ከዛ ከሞላችሁት በኋላ ኮምፕሌት ትሉታላችሁ ማለት ነው። መጀመሪያ እንግዲህ ወደዚህ አፕሊኬሽን ስትመጡ በእንደዚህ አይነት መልኩ ይመጣላችኋል ማለት ነው። መጀመሪያው ላይ ጌም የምትጫወቱበት እንትን አለ ማለት ነው። ሌላኛው ደግሞ መጨረሻ ላይ ያለችዋን መጀመሪያ የምትቀድመውን ላስቀድምና ወደ ጌም ኋላ እንመለሳለን። እዚች ጋር የድመት ምልክት ያለችዋን አንድ ክሊክ እናደርጋለን። እሱን ካደረግን በኋላ እንግዲህ እዚች ጋር ማይ ፕሮፋይል የምትል ትታያችኋለች አይደለ? መጀመሪያ ፌሳችን ቬሪፋይ ማድረግ ስላለብን እሷን ክሊክ እናደርጋለን። ወደ ታች ስክሮል በማድረግ ፌስ ቬሪፊኬሽን የሚል ይታያችኋል። እሱን አንድ ክሊክ ታደርጋላችሁ። እኔ ቬሪፋይ ስላደረኩት ምርጫ አሁን አይመጣልኝም ማለት ነው። የእናንተው ግን ኖት ቬሪፋይድ ነው የሚለው እዚች ጋር። ስለዚህ እሷን ክሊክ አድርጋችሁ ፌሳችሁን መጀመሪያ ቬሪፋይ ታደርጋላችሁ ማለት ነው። እሱ ያዘዛችኋል ወደ ግራ ዙር ወደ ቀኝ ዙር ምናምን ብሎ እሱ ይነግራችኋልና እሱ በሚነግራችሁ መንገድ ፌሳችሁን ቬሪፋይ ታደርጋላችሁ። ፌሳችሁን ቬሪፋይ አድርጋችሁ ከጨረሳችሁት በኋላ ለእናንተ $1 ወይም 1 ሚሊዮን ኮይን ይሰጣችኋል ማለት ነው። እሱን ከሰጣችሁ በኋላ እንግዲህ ሌላኛው ደግሞ ገንዘብ የምታገኙበት መንገድ ጌሞችን በመጫወት ላይ በማግባት እና ሰዎችን ኢንቫይት በማድረግ ስለሆነ ሰዎችን ኢንቫይት ለማድረግ ደግሞ ኢንቫይት የምትል እዚህ ጋር ትታያቸዋለች። እሷን አንዴ ክሊክ ታደርጋላችሁ። እሷን ክሊክ ስታደርጉ እንግዲህ ከዚች ጋር ሰዎችን ኢንቫይት የምታደርጉበት ሊንክ የራሳችሁን ከዚች ጋር ታገኛላችሁ። ጌት ብሎክ የሚለው ገዚች ጋር ይታያችኋል ብዬ አስባለሁ። ስለዚህ እሱን አንድ ክሊክ ታደርጋላችሁና ኮፒ ታደርጋላችሁ። እናንተ ለምትፈልጉት ሰው ይሄን ሊንክ ሼር ስታደርጉ ይሄን ሊንክ ተጠቅሞ ያ ሰው ሲገባላችሁ ለእናንተ $1 ይሰጣችኋል ማለት ነው። የሚሰጣችሁ ግን ፌሱን ቬሪፋይ ካደረገ በኋላ ለእናንተ $1 ወይም 10,000 ጌምስ ይሰጣችኋል ማለት ነው። 10,000 ጌም ማለት $1 ነው። ከታች ማየት ትችላላችሁ እንዴት አሰራሩ እንዴት እንደሆነ እዚች ጋር እንደምትመለከቱት ማለት ነው። 10,000 ጌም ማለት $1 እንደሆነ እዚች ጋር ያሳያችኋል። ስለዚህ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ሌሎች ስንት እየሰሩ እንደሆነ ደግሞ አሁን ለምሳሌ መጀመሪያ ራንክ ላይ ያለው $13,411 ሰርቷል ማለት ነው በዚህ ወር ውስጥ። ስለዚህ ሌላኛው ደግሞ 7,000 ሰራ ማለት 7,000 6,000 ማለት 5,000 ማለት። ስለዚህ እንደዚህ አድርጋችሁ እናንተ ማስራት ትችላላችሁ ማለት ነው።
ቀጣይ ደግሞ ጌሞችን ተጫውታችሁ እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። መጀመሪያው ላይ የምታገኙትን የጌም ምልክቷን አንዴ ክሊክ ታደርጋላችሁ። እሱን ክሊክ ስታደርጉ እንግዲህ ከታች እንደምትመለከቱት $1 የሚል ይታያችኋል አይደለ? እናንተ ይሄን እየፈረሳችሁ ስትሄዱ ለእናንተ $1 ይሰጣችኋል ማለት ነው። አሁን ለምሳሌ እኔ አራቴ ምናምን አፍርሻለሁ። ስለዚህ ከላይ እንደምትመለከቱት 2,519,000 ኮይን አለ አይደለ? እሱ ኮይን ወደ ዶላር የሚቀየር ስለሆነ በኮይን ነው የሚሰጣችሁ ማለት ነው። ስለዚህ እንደዚህ ድራግ ኤንድ ድሮፕ እያደረጋችሁ አሁን ለምሳሌ ሳይዙን መቀየር ምናምን ከፈለጋችሁ አንድ ክሊክ ስታደርጉ ይቀየርላችኋል ማለት ነው። ጌምን ለመጫወት እንግዲህ ድራግ ታደርጋላችሁ፣ ከዛ ድሮፕ ታደርጋላችሁ። ስለዚህ እንደዚህ እያደረጋችሁ መጫወት ትችላላችሁ ማለት ነው። በጣም ቀላል ነው። ምንም የሚከብደው ነገር የለም። እንደዚህ ስታደርጉ ለእናንተ እያፈረሳችሁ ስትሄዱ ለእናንተ ይሰጣችኋል ማለት ነው። አንዱ እዚህ ጋር የሚሰጣችሁ ግን ልብ ማለት ያለባችሁ አንዱን ስላፈረሳችሁ ብቻ ሳይሆን የሚሰጣችሁ በ4ን 6 እንደዚህ ስታፈርሱ ለእናንተ ይሰጣችኋል ማለት ነው። ሌብል ከፍ እያለ ይሄዳል። አሁን ለምሳሌ እኔ ስንቱን ሳፈርስ ነው አሁን የሚሰጠኝ? እሷን $1 ክሊክ እንትን ምልክቷን ክሊክ ስታደርጉ እዚች ጋር ክሊር 7 ላይንስ ቱ ዊን ሪዋርድስ ነው የሚለው። በኮለምንም ሊሆን ይችላል፣ በረውም ሊሆን ይችላል። ብቻ አጠቃላይ ተሰብስቦ 7 ላይ የሚሞላውን አንዴ ክሊር ካደረግኩት ለእኔ $1 ይሰጠኛል ማለት ነው። መጀመሪያ 4 ላይን ክሊር ስታደርጉ ለእናንተ $1 ይሰጣችኋል። ከዛ 6 ላይን ክሊር ስታደርጉ፣ ከዛ 7 ላይን ክሊር ስታደርጉ፣ ከዛ 8 ላይን እያለ ይከተላል ማለት ነው። ሌብሉ ከፍ እያለ ይከተላል። ስለዚህ እንደዚህ ያደረጋችሁ ማትጫወት ትችላላችሁ ማለት ነው። ይሄን ካልኩ በኋላ እንግዲህ ጌምን ለመጫወት ግን ማለት ያለባችሁ መጀመሪያ ቬሪፋይ ማድረግ አለባችሁ። ይሄን $1 ለማግኘት ማለት ነው። $1 እንድታገኙ ቬሪፋይ ታደርጋላችሁ። ፌሳችሁን ቬሪፋይ ካደረጋችሁት በኋላ ጌም እየተጫወታችሁ $1 ማግኘት ትችላላችሁ ማለት ነው። በጣም ቀላል ስራ ነው። ምንም የሚከብድ ነገር የለም። ይሄን ካልን በኋላ ከዚች ቀን እንደምትመለከቱ ከታች የሰው ምልክት አለ። ሌቭል 1 ከደረሳችሁት በኋላ እናንተ የራሳችሁን ሩም ክሬት አድርጋችሁ ኮይን መሰብሰብ ትችላላችሁ። የኢርዝ ምልክት ያለችዋን ደግሞ እዚህ ጋር ቪዲዮዎችን ፖስት ማድረግ ትችላላችሁ ማለት ነው። ይቺ ደግሞ የኮሚኒቲ ከሲስተሙ ሆነ ከሰዎች ሜሴጃችሁን የምትቀበሉበት ስለሆነ ሜሴጃችሁን መጻጻፍ ምናምን ትችላላችሁ። እንደዚህ ታደርጋላችሁ ማለት ነው። መጨረሻው ስቴፕ እንግዲህ ዊዝድሮው አደራረጉን ላሳያችሁ ማለት ነው። ዊዝድሮው ስታደርጉ እንግዲህ የድመት ምልክት ያለችዋን በድጋሚ ወይም የፕሮፋይል ምልክት በሉት እሷን አንዴ ክሊክ ታደርጋላችሁ። እሱን ክሊክ ካደረጋችሁት በኋላ እንግዲህ እዚች ጋር እንደምትመለከቱት ማይ ዋሌት ብሎ እዚች ጋር ሁለት ነገሮች አሉ። አንደኛ የመጀመሪያው ጂምስ ነው፣ ሰዎችን ኢንቫይት ስታደርጉ የሚሰጣችሁ ጂም ነው ማለት ነው። ሁለተኛው ደግሞ ጌሞችን ስትጫወቱ ለእናንተ የሚሰጣችሁ ኮይን ነው ማለት ነው። ስለዚህ ሁለቱም ወደ ዶላር የሚቀየሩ ነገሮች ስለሆኑ ምንም እንትን የለም ማለት ነው። በጣም አሪፍ ነው። እኔ 2 ሚሊዮን ምናምን ሰርቻለሁ። ስለዚህ እሱን ክሊክ ስታደርጉ ዊዝድሮው የምታደርጉበትን ኢንተርፌስ ያመጣላችኋል። ማይ ዋሌት ከሚለው ላይ ይቺ ኮሽን ማርክ ያላችኋን ክሊክ አድርጋችሁ 10,000 ጂምስ $1 እንደሆነ እዚች ጋር ማየት ትችላላችሁ ማለት ነው። ዊዝድሮው ማድረግ የምትችሉት ደግሞ $10 እና ከዛ በላይ ሲሆን ሚኒመም $10 እንደሞላችሁ ወይም 10 ሰው ኢንቫይት እንዳደረጋችሁት ዊዝድሮው ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ ዊዝድሮው ለማድረግ ወደ ጂምስ ከቀየራችሁት በኋላ ይቺ የጂም ምልክቷን አንድ ክሊክ ታደርጋላችሁ። ከዚች ጋር እንደምትመለከቱት ሚኒመም ዊዝድሮዋል $10 ነው የሚለው። $10 ከሞላችሁ በኋላ ዊዝድሮው ማድረግ ትችላላችሁ ማለት ነው። ያኛውን ጌም ተጫውታችሁ ያገኛችሁትን ኮይን ደግሞ ወደ ጂምስ ከቀየራችሁት በኋላ ነው ዊዝድሮው ማድረግ የምትችሉት። ስለዚህ ኤክስቼንጅ የሚል አለ አይደለ? እሱን አንድ ኤክስቼንጅ የሚለውን ክሊክ አድርጋችሁ ከኮይን ወደ ጂም ኤክስቼንጅ ታደርጋላችሁ። አሁን ለምሳሌ እዚህ ጋር 8 ሚሊዮን ጂም ካላችሁ ወይም 10 ሚሊዮን ጂም ካላችሁ ስንት ማለት ነው? $10 ማለት ነው። ስለዚህ እዚህ ጋር ኤክስቼንጅ የምትላትን ምልክት አንድ ክሊክ አድርጋችሁ ኤክስቼንጅ አድርጋችሁ ዊዝድሮው ማድረግ ትችላላችሁ ማለት ነው። ሌላኛው የምትሰሩበት መንገድ እዚህ ጋር አለ። ሩም ጊፍት ኤርኒንግስ አለ። ኢንቫይት ለማድረግ እና ጌሞችን በመጫወት እናንተ ዶላር ማስራት ትችላላችሁ ማለት ነው። ቀጣይ እንግዲህ ዊዝድሮው እያደረጉ አሳያችኋለሁ ማለት ነው።
ይህን ቻናል እንግዲህ ሰብስክራይብ እና ቪዲዮውን ደግሞ ላይክ ሼር ማድረግ እንዳይረሳ። ይመቻችሁ። ቴሌግራም ቻናላችን ደግሞ መቀላቀል እንዳትረሱ ማለት ነው። እዛው ላይ በጣም ጠቃሚ የሆኑ ነገሮችን ስለምንለክላችሁ ቴሌግራም ቻናላችን ጆይን በሉ ትላችኋለሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ፣ መልስላችኋለሁ። ይመቻችሁ።